ሰላም ለእናንተ ይሁን። እንደምናደራችሁ። የሳምንታዊ የመጽሐፍ ትረካ ፕሮግራማችን ነው። ቅይማት መጽሐፍን እየተረክን እንገኛለን። የዛሬ ርዕሳችን የተላለፈ ተአምር ይላል። የሚረዳን ጌታ ስሙ ይባረክ። የተላለፈ ተአምር። የፍራንኮች ንጉስ የነበረው ቻርልማኝ ስለ ኢየሱስ መታሰርና መገደል ለመጀመሪያ ጊዜ ሲሰማ በቁጣ ጦፈ። ሰይፉን መዞ ምን ነው እኔ እዚያ በነበርኩ ጭፍሮቼን አስተባብሬ በፈጀኋቸው ነበር ሲል ጮኸ። የቻርልማኝ የጦር ታማኝነት ወይም ኢየሱስን ለማገዝ ሰይፉን የመዘዘው የስምዖን ጴጥሮስ ታሪክ ሊያስፈግገን ይችላል። ይሁንና ከነርሱ ቁጣ በስተጀርባ አንድ ጥቁር ጥያቄ አለ። ቻርልማኝ በጌቴ ሰማኔ አልነበረምና የእርዳታ እጁን ሊዘረጋ አይችልም። ነገር ግን መርዳት ይችል የነበረው እግዚአብሔር አብ የተኮነነ ልጁን ለማገዝ አልተንቀሳቀሰም። እግዚአብሔር ለምን እርምጃ አልወሰደም? ከእግዚአብሔር ጋር ስለመቀያየም የሚያስብ ማንም ሰው በጌቴ ሰማኔ፣ በጲላጦስ ቤተመንግስትና በጎልጎታ ቆም ብሎ ሊያገናዝብ ይገባል። እነዚህም የኢየሱስን መታሰር፣ መመርመርና መገደል የሚያመላክቱ ትዕይንቶች የተካሄዱባቸው ስፍራዎች ናቸው። ምክንያቱም በእነዚያ ስፍራዎች ኢየሱስ ከእግዚአብሔር ጋር እንደ መቀያየም አይነት ሕይወት አሳልፏል። አዋኪው ገጠመኝ የተጀመረው እንቅልፍ የተጫናቸው 3 ደቀ መዛሙርቱ ከአጠገቡ ሆነው ኢየሱስ በቀዝቃዛው የአትክልት ስፍራ ነበር። ከአትክልት ስፍራው ውስጥ ሁሉም ነገር ሰላማዊ ይመስል ነበር። ከበስተውጭ ግን የሲኦል ኃይላት ተለቀው ይርመሰመሳሉ። ከደቀ መዛሙርቱ አንዱ ክዶታል። ሰይጣን በእንቅስቃሴ ላይ ሲሆን በሰይፎችና በጦሮች የታጠቀ እጅግ በርካታ ሕዝብ ወደ ጌቴ ሰማኔ እየገሰገሰ ነበር። ኢየሱስ ለ3ቱ ደቀ መዛሙርት ነፍሴ እስከ ሞት ድረስ ታወከች ሲል ተናገረ። ምንም እንኳ ኢየሱስ ይዋጉለት ዘንድ መላእክትን ሊጠራ እንደሚችል ቢናገርም አላደረገውም። በስጋና ደም ዓለም ውስጥ ለመኖር መጥቷልና በዚያው ሕግጋት ይሞታል። ይሁንና አንድ ጊዜ ተደፍቶ የማምለጫ መንገድ ለማግኘት ጸልዮአል። ላቡ እንደ ደም እየተንጠባጠበ ይወርድ ነበር። እግዚአብሔር ግን ዝም አለ። በጲላጦስ ቤተ መንግስት ዝምታው ቀጠለ። እጅግ ቀጥተኛ በሆነ መንገድ የእግዚአብሔር እጆች ለኢየሱስ ታስረዋል። አንዳንዶቹ ተአምር እንዲሰራ በመሳለቅ የመታህ ማን ነው? ትንቢት ተናገር አሉት። ቡጢያቸው በጨርቅ ከተሸፈኑት አይኖቹ ላይ ሲያርፍና ምራቃቸውን ከጺሙ ላይ እየተንዠረገገ ሲወርድ የሰው ልጅ ወይም ኢየሱስ ያሳየው የተቃውሞ ምልክት አልነበረም። ቀጣዩ የጎልጎታ ትዕይንት ብዙ ጊዜ ስሜታዊነት በገነነባቸው ድራማዎች፣ ስዕሎችና ስብከቶች በምናብ የታዩልን በመሆኑ ስሜታችንን ሊቀሰቅሰውም ሆነ ትዕይንቱን ራሳችን ለራሳችን በምናባችን እንድናየው ሊያደርገን አልቻለም። ለከፍተኛ ሐዘን የተዳረከበትን ጊዜ በማስታወስ ጀምር። በእግዚአብሔር ቁጥጥር ስር እንዳሉ አድርገህ ባሰብካቸው ከካንሰር እንደ መዳን ወይም የጤነኛ ልጅ መወለድ ወይም የጋብቻን ችግሮች ማቅለል በመተማመን ሁሉንም ነገር ከአደጋ ላይ ጥለሃል። ነገር ግን እንዳሰብከው ሳይሆን ቀርቶ ሁሉም ነገር ተበላሸ። ጸሎትህ አልሰማ ብሎ ካንሰሩ ወዳጅህን ገደለ። ሕፃኑ ከተጎዳ አእምሮ ጋር ተወለደ። የፍቺ ወረቀት በፖስታ ቤት በኩል ደረሰ። ጎልጎታን እንደዚህ አይነት ጊዜ አድርገህ አስበው። ወይም እንደ ሪቻርድ ከወለሉ ላይ ተንበርክኮ እግዚአብሔርን ሲማጸን እንደነበረበት ሌሊት አድርገህ አስበው። ተአምር እንዳልተሰራበት ጊዜ አድርገህ አስበው። በዚያ ጊዜ
ተአምር ሊያይ የቋመጠ ሰው ያልቋመጠ ሰው አልነበረም። ልብን የሚሰቅሉ ወሬዎች የደረሷቸው ሄሮድስና ጲላጦስ፣ ከገሊላ ጀምሮ የኢየሱስን ዱካ ስትከተል የመጣችው ሴት፣ በጨለማ ውስጥ የተሸሸጉት ደቀ መዛሙርት ሁሉ ተአምራትን ሊያዩ ናፍቀው ነበር። ሞት ከተፈረደባቸው ሌቦች አንደኛው ተአምራት ለማየት ሲለምን፣ ሌላኛው ተሳለቀበት። በዚህ ጊዜ የትዕይንቱ ተመልካቾች እስኪ ከመስቀሉ ይውረድና እናምንበታለን፣ ይወደውስ እንደሆነ እስኪ እግዚአብሔር አሁን ያድነው እያሉ ያስተጋቡ ጀመር። ነገር ግን ተአምርም ሆነ ማዳን አልተከሰተም። ዝምታ በትረ መንግስቱን ዘርግቷል። ቻርልስ ዊሊያምስ ትዕይንቱን በማስታወስ ምንም ነገር ሊያደርግ በማይችልበት ሰዓት በክርስቶስ ላይ የተሰነዘረው ስላቅ ሌሎችን አዳነ፣ ራሱን ግን ሊያድን አልቻለም የሚል ነበር። ይህን እንደ የትኛውም የሕክምና ትምህርት ቤት ብያኔ የተመጠነ ነበር ብለዋል። አምላኬ አምላኬ ስለምን ተውከኝ ሲል ክርስቶስ በመጨረሻው ጮኸ። ይህም ከመዝሙረ ዳዊት የተወሰደ የመጨረሻው የቅይማት ጩኸት ነበር። ታሪክ ጎዳናውን እንዲያቀና፣ በዓለም ስህተት የሆነውን ሁሉ ትክክለኛውን እንዲረታ በመፍቀድ እግዚአብሔር ጀርባውን ሰጠ። ወይም ሁኔታው እንደዚያ መሰለ። ተፈጥሮ ራሱ ተነቃነቀ። የምድር መንቀጥቀጥ እንደደረሰ ሁሉ መሬት ተናወጠች። መቃብሮች ተከፈቱ። ፀሐይ ብርሃኗን ነፈገች። ሰማዩ በጽልመት ተጋረደ። እሁድ ጠዋት ከ2 ቀናት በኋላ እንደ ርዕደ መሬትና እንደ መብረቅ ኃይልን የተላበሰ የትንሣኤ ክስተት ተካሄደ። ይኸው ትንሣኤ የእግዚአብሔርን ፍትህ አስረግጦ በማሳየት የቅይማትን ችግር ለአንዴና ለመጨረሻ ጊዜ ሊፈታው አይገባምን? ምንኛ ሳይጨበት የቀረ መልካም ዕድል ነው! ከሞት የተነሳው ኢየሱስ እየጠፋ ያለውን እሳት በጠላቶቹ ላይ ለማቀጣጠል እንደገና ከጲላጦስ ግቢ ቢታይ ኖሮ ያ ተጨባጭ መረጃ ይሆንላቸው ነበር። ዳሩ ግን ከትንሣኤ በኋላ ለደርዘን ያህል ጊዜያት የታየባቸው ሁኔታዎች ግልጽ አካሄድ ነበራቸው። ይኸውም ክርስቶስ ራሱን ያቀረበው ቀደም ብለው በእርሱ ላመኑት ሰዎች ብቻ መሆኑ ነው። እስከምናውቀው ድረስ ከሞቱ በኋላ አንድም ያላመነበት ሰው ኢየሱስን አላየውም። ብዙ ቢጠብቁ ኖሮ ከሞት የተነሳውን ክርስቶስን ሊመለከቱ ይችሉ የነበሩትን 2 ሰዎች አስብ። ያ ተአምራት ሁሉ ተአምር በተከሰተ ጊዜ እነዚያ ሸካራ የሮም ወታደሮች ከመቃብሩ ውጭ ቆመው ነበር። ወዲያውም በድንጋጤ ርደው እንደሞተ ሰው ሆኑ። ከዚያም በአፋጣኝ ፈርጥጠው ከባለስልጣናቱ ዘንድ ደረሱ። በዚያ 2 ከሰዓት በኋላ የእውነተኛው ትንሣኤ ምስክሮች የሆኑት እነዚህ 2 ሰዎች ያዩትን እውነት ለመሸፋፈት ተስማሙ። እውነቱን በውሸት ለውጠው የሚቀበሉት ገንዘብ ከእግዚአብሔር ልጅ በለጠባቸው። እናም እነዚያ የዚያ ታላቅ ዕለት የዓይን ምስክሮች የነበሩት የተዘነጉት የፋሲካ ሰዎች ሳያምኑ የሞቱ ይመስላል። ዛሬ የኢየሱስ ሕይወት አበይት ክስተቶች ማለትም ገና፣ ስቅለትና ፋሲካ በዓለም ዙሪያ በቀን መቁጠሪያዎች ላይ በተለየ ቀለም ይጻፋሉ። ከነዚህ ከ3ቱ መካከል ዓለም ሁሉ እንዲያየው ተደርጎ በግልጽ የተፈጸመው ስቅለቱ ብቻ ነው። እግዚአብሔር ረዳት አጥቶ የወደቀ በሚመስልበት ሰዓት የታሪክ ካሜራዎች ዘገባቸውን በማጧጧፍ ላይ ነበሩ። እጅግ በርካታ ሕዝብ እያንዳንዱን ሰቅጣጭ ዝርዝር ጉዳይ ተመልክቷል። እናም 4 ሰዎች የኢየሱስን ሕይወት በዘገቡ ጊዜ ለዚያ የይምሰል ውድቀት ከወንጌላቸው 1/3ኛውን እጅ ሰውተዋል። ከኢየሱስ ሕይወት እጅግ ይፋዊ የሆነው የመስቀሉ ትዝብት የራሱን ማንነት በኃይልና በፍቅር በሚያረጋግጠው አምላክ መካከል ያለውን ሰፊ ልዩነት ያሳያል። ሌሎች እንደ ሮም አማልክት አይነቶች
ተከታታዮቻቸውን በግድ ያስመልኳቸው ነበር። ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ እንኳ ለቄሳር ባለመስገዳቸው በርካታ አይሁዶች ታርደዋል። ኢየሱስ ክርስቶስ ግን ማንንም በሱ እንዲያምን አላስገደደም። ሰዎችን ከራሳቸው ወደ ራሱ በመሳብ በፍቅር መስራቱን መረጠ። ለመረዳት በሚያዳግት ሁኔታ ያ የደካማነት ትዕይንት አዲስ ተስፋ ቆስቁሷል። ሐዋርያው ጳውሎስ ለአንድ ልጁ ሳይሰስት ለሁላችንም አሳልፎ በሰጠው በእግዚአብሔር ላይ እምነቱን በማሳረፍ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ሲል ይደመድማል። ጌታችን ራሱ እንደተናገረው ነፍሱን ስለ ወዳጆቹ ከመስጠት ይልቅ የሚበልጥ ፍቅር ለማንም የለውም። ይሁንና የዘላለም ደስታ አማራጭ ይህንኑ የዝምታ ከፍተኛ የቅይማት ጊዜን ጠይቋል። የመጽሐፍ ቅዱስ ጥቅሶች ማቴዎስ 26-27፣ ሮሜ 8፣ ዮሐንስ 15። ጸጋና ሰላም ይብዛላችሁ። ለዛሬ እዚህ ላይ ይበቃናል። የረዳን ጌታ ስሙ ይባረክ። ስላዳመጣችሁኝ አመሰግናለሁ። ተባረኩ።